ባንተ ኃይል ጭፍራ ሁሉ ላይ እሮጣለሁና በአምላክ ስም ቅጥርን ይዘልላለሁ አለ። ባሪያ ሲናገር በኢየሱስ ስም ዘልህ ታልፋለህ። ዘንድሮ በቅጥር ተይዘህ ተከልክለህ አትቀርም። ቅጥሮቹን ዘልህ ታልፋለህ። ጸጋ ይብዛላችሁ። ይሄ መልእክት እናንተ ጋር ሲደርስ ለ10 ለ20 ሰው ሼር አድርጉ። ቲክቶክን 20 ጊዜ ኮፒ ሊንክ አድርጉ። እግዚአብሔር ዘመናችሁን ይባርክ። አንድ ቃል ሁለተኛ ሳሙኤል ምዕራፍ 22 ከቁጥር 29 ላይ ያለው ቃል አቤቱ አንተ ማብራቴ ነህና እግዚአብሔር ጨለማዬን ያበራል ይልና ባንተ ኃይል ጭፍራ ሁሉ ላይ እሮጣለሁና በአምላኬ ቅጥርን ይዘልላለሁ ይላል። ይከት ወዳለበት ቦታ ድል ወዳለበት እንዳያልፍ የተደረገ ቅጥር ነበር። ግን በእግዚአብሔር ስም ተመካና በአምላኬ ቅጥርን ይዘልላለሁ አለ። አሳልፍ ያለው ቅጥር፣ መንገድ የዘጋው ቅጥር፣ ዋጋ ያስከፈለው ቅጥር በኢየሱስ ስም ዘልህ ታልፋለህ። ከሩቅ መጥቶ የታጠረ አቅጣጫ እንዲዘጋ፣ የሥራ ደጅ እንዲዘጋ፣ ምዕራፎች እንዳይስተካከሉ፣ የሆነ አዲስ ሲከት በእጅ እንዳይገባ የተደረገውን ቅጥር ዘልህ ታልፋለህ። ሲከትን ሊከለክል፣ በረከትን ሊከለክል፣ ሰላምን ሊከለክል ከሩቅና ከቅርብ መጥቶ በመንገድ ላይ የቆመውን ቅጥር ዘልህ ታልፋለህ። ኢየሱስም ተሻግሬ ትወርሳለህ። በኢየሱስም ቅጥሮችን ዘልህ ታልፋለህ። አንተ እንዳታልፍ፣ አንተ እንዳትሻገር ኪዳን ወዳለበት የእግዚአብሔር ጸጋ ወዳለበት እግዚአብሔር ወዳየሁበት ቦታ እንዳታልፍ ያተደረገውን ቅጥሮችን ዘልህ ታልፋለህ። ዘልህ የምታልፍበት ጊዜ ነው። ተከልክለህ አትቀርም። ተቋቁመህ አትቀርም። ተገድበህ አትቀርም። ቅጥሮችን ዘልህ ታልፋለህ። በኢየሱስም በእግዚአብሔር ስም የሚዘልሉ ሰዎች አሉ። በእግዚአብሔር ስም ቅጥርን የሚዘልሉ፣ በእግዚአብሔር ስም ጨለማን የሚዘልሉ በአለት አምባዬ መድኃኒቴ አንተ መጠጊያ ነህ ያለ እግዚአብሔር መጠጊያ ያደረገ ሰው በእግዚአብሔር ስም የሚመካ ሰው ቅጥሩን ይዘላል። ዘንድሮ ብዙ ሰው በቅጥር ተከልክሎ ወደኋላ ሲመለሱ፣ ተስፋ ቆርጦ ወደኋላ ሲገቡ በእግዚአብሔር ስም የሚመኩ እግዚአብሔርን ተስፋ ያደረጉ በእግዚአብሔር ጉልበት የሚወጡ የሚገቡ ቅጥርን ይዘላሉ። እዚህ ቦታ ላይ ባንተ ኃይል ጭፍራ ሁሉ ላይ እሮጣለሁና በአምላክ ስም ቅጥርን ይዘልላለሁ አለ። ባሪያ ሲናገር በኢየሱስ ስም ዘልህ ታልፋለህ። ዘንድሮ በቅጥር ተይዘህ ተከልክለህ አትቀርም። ቅጥሮቹን ዘልህ ታልፋለህ። ሆነልኝ ላስሰው ሸዳረግ በኢየሱስ